ነገር እንዴት ነው እያየው ያለው? ወዳጅነቱ ከትግራይ ህዝብ ጋር ነው ወይስ ህወሓትን መደገፍ ፈልጓል? ወይስ በሚደረገው ትግል ህወሓት ጥሩ አጋር ሊሆን ይችላል ብሎ አስቦ ነው ይሄንን ነገር እያደረገ ያለው? ይሁሉ የትግራይ ህዝብ በዛ ሂደት ደግሞ የህወሓት እኮ አንዱ አንተ የትግራይን ህዝብ ህወሓትን አንደርማይን አናድርገው የምትልበት የትግራይ ህዝብ አቅም ይዟል ከሚል አቋም ነው በተደጋጋሚ ስትል ሰው ዝም ብለን እንትን አንበለው። በትግራይ ህዝብ ስነ ልቦና ያለ ቀላል አይደለም። ያ ግን እየተቀየረ ሄደ፣ ኢቮልቭ አድርጓል። አሁን ለምሳሌ ነው ያለው ለዚህ ቃላይ የትግራይ ህዝብ አቅም በህወሓት ነው የሚገለጸው የሚለው ግን ከዛ ያቺ ባቡር ሄዳለች፣ በቃ ያቺ መርከብ ሄዳለች። ከዛ ኢቮልቭ አድርገናል። ስለዚህ እንዴት ነው ያየው አቶ ልደቱ ብዬ ቴዲንም ቻሌንጅ ሳደርገው ነበር። ቲፒኤልኤፍ በትግራይ ህዝብ ላይ ተኩሶ እስከ ማቁሰል እስከ መግደልም የደረሰ ተግባር ፈጽሟል። አሁንም እየዞረ እየደበደበ እንትን ይላል። ፕሬዚዳንት ታደሰ ወረደ አዘው ያሳሰሩት ሰው ወደ ኤርትራ ቦርደር እንትን ብሎ ሄዷል ብሎ ያሳሰሩት ሰው ሰራዊት ሄዶ ነው ያስፈታው፣ በቲፒኤልኤፍ ጽሕፈት ቤት ትዕዛዝ ማለት ነው። ይሄ ጥንካሬ ሊሆን አይችልም። ይሄ ማጆሪቲ ሊያስብል አይችልም። ስለዚህ ነገሮችን በተገቢው እየተረዳ ነው ቲፒኤልኤፍ እየሄደ ያለው። ፓርቲ ሰራዊት አለኝ ማለት ምን ማለት ነው? ለአቶ ልደቱ አንድ ፓርቲ ሰራዊት አለኝ ሰራዊት ከኔ ጋር ነው ማለት ከጀመረ ነው። አሁን ራሱ የተሰረዘው ምዝገባቸው ማን ነው ተጠያቂ? በዋናነት ቲፒኤልኤፍ ለማጥፋት ነው። አጠቃላይ ቲፒኤልኤፍ ለምን ሪፎርም አያካሂድም? ይሄ ከተረዳ አሁን እኮ ቲፒኤልኤፍ ምንድን ነው እያለ ያለው? እኔ 50 ዓመት ያደረኩት ድርጅት ነኝ፣ ምርጫ ቦርድም እኔ ነኝ የፈጠርኩት፣ ህገ መንግስቱ ራሱ ፌዴራል ስርዓቱ እኔ ነኝ የፈጠርኩት፣ እነዚህ ከኋላ ተወልደው እኔ የወለድኳቸው እንዴት ተመዝገብ ይሉኛል ብሏል። ለምዝገባ ሲያመለክትና ሲመላለስ የነበረው ማን ነው? ስልጣን ስጡኝ ጭምር እያለ ቲፒኤልኤፍ